ልጁ ስራውን በጣም አድርጎ ይፈልገዋል። መቀጠር አለበት። ለምን? በጣም የሚወደው ስራ ነው። ሄደ መስሪያ ቤት። ሲሄድ ለመቀጠር ሊያመለክቱ የተዘጋጁ 20 ሰዎች ተሰልፈው ጠበቁት። 21ኛ ግራ ገባው፣ ጨነቀው። በቃ ቀጣሪው ከ20ዎቹ አንዱን መርጦ ይቀጥራል ብሎ ወሰነ። በቃ አመነታ። ምን ላድርግ አለ። ሄደ ጸሐፊዋ ጋር። እዛ በእናትሽ አስገቢኝና ላውራ አላት። እንዴ 20 ሰው እኮ ይቀድማል፣ 21ኛ ነህ፣ ሂድ ተሰለፍ አለችው። ለመናት፣ እምቢ አለችው። ወረቀት አወጣና ጻፍ አድርጎ ሰጣትና እሺ ቢያንስ ይሄንን ለቀጣሪው አሳይልኝ አላት። እሺ አለች። ጸሐፊዋ ወረቀቱን ይዛ ለቀጣሪው ሰጠች። ቀጣሪው ወረቀቱን አየውና ካነበበ በኋላ ሳቀ በጣም። ምን ይላል መሰላት? ይኸውልህ እኔን 20 ሰው ቀድሞኛል፣ 21ኛ ነኝ። እኔን ከማየት በፊት እንዳትወስን ይላል። በጣም ነው ቀጣሪው የተመቸው። መቼም ይሄ ሰው እንደሚቀጠር አትጠራጠሩ። ስራውን በደንብ ያገኛል። ለምን? ጥልቅ መሻቱ፣ ፍላጎቱ፣ በራስ መተማመኑ ነው። ዋጋ ሊከፍል ተዘጋጅቷል። አንተስ ለራስህ የምትሰጠው ቦታ፣ በጣም ለምትፈልገው የምትሰጠው ቦታ ምንድን ነው? ሰዎች የሚሰጡ ቦታ ዝቅ ያለ ሊሆን ይችላል። አንተም እንደማትረባ እንደማትችል ልታስብ ትችላለህ። ማንኛውም የምታደንቃቸው ሰዎች ውስጥ ያለው አቅም አንተም ጋር አለ። አንተ ማለት ዶሮዎች ጋር የተቀላቀለ ንስር ነህ። እንደነሱ መብረር የማትችል ይመስልሃል እንጂ ከፍታው ነው ያንተ ቦታ። ንስሩን ከዶሮ ጋር ቢቀላቀሉት እንደማይበር ነው የሚያውቀው። እውነቱን ያወቀ ዕለት ግን መብረሩ አይቀርም። ዛሬ ያለህበትን አትይ። ሁሉም ስኬታማ ሰዎች መጀመሪያ ላይ ስኬታማ አልነበሩ። ቢያንስ ማንነታቸውን እስኪያውቁ ጊዜ ፈጅቶባቸዋል። የፈጀውን ይፈጃል እንጂ አይምሮዬ ውስጥ የማስበውን ሰው ሳልሆን የማስበውን ሳላሳካ ንቅንቅ አልልም ማለት አለብህ። ትልቅ ፍላጎት ያስፈልጋል። ምንም ነገር እውነት ከመሆኑ በፊት ሐሳብ ነበር። አንተም የምትፈልገውን ማሰብ መጀመር አለብህ። እጅ ላይ ያለው ስልክ ሰውየው ከመፍጠሩ በፊት እንዴት ልፍጠረው ብሎ ያስብ ነበር። ስለ ስልኩ ዲዛይን ያስብ ነበር። አንተም ማሰብ መጀመር አለብህ። አንድ በጣም የሚገርመኝ አባባል አለ እንደዚህ የሚል፣ ወዴት መሄድ እንደምትፈልግ ካላወቅ የትኛው መንገድ የሚወስድህ ይመስልሃል የሚል አባባል። ድንቅ ነው። በጣም የሚገርም ሐሳብ ነው። ወዴት መሄድ እንደምትፈልግ ካላወቅ የትኛው መንገድ የሚወስድህ ይመስልሃል ይላል። በጣም የሚገርም እውነት አለው። ህልም ያስፈልግሃል። የዓላማ ሰው መሆን አለብህ። እርግጠኛ ነኝ ሁሌም የአይምሮ ሰላም እየተሰማህ መኖር ትፈልጋለህ። ወዳጄ አንድ ነገር አድርግ። አጥብቀ የምትፈልገውን የህይወትህን ጥግ አሁኑን ወቀው። ያኔ መኖር ትጀምራለህ። ያኔ ነፍስ ትዘራለህ። አስብበት ወዳጄ፣ አስብበት። የሚጠበቅብህን ከማድረግ በፊት ግን በሐሳብህ ጨርሰው። ሯጩ ወርቁን አሸንፎ አንገቱ ላይ ሲያጠልቀው ካላሰበ፣ ኳስ ተጫዋቹ መረቡን በኳሱ ሲወዘውዘው ካላሰበ፣ ነጋዴው ዝግዘግቶ ሲያተርፍ ካላሰበ፣ ተማሪ የሚገርም ውጤት አምጥቶ ሲደሰት ካላሰበ፣ በቃ ምንም አልዘራም። ስለዚህ ምንም አያጭድም። አየህ፣ ሐሳብህን ከዘራ ስሜት ውስጥ ገባና ሳታውቀው ስራ በርታ በርታ ይልሃል። ወደ ድርጊት ትገባለህ። ያ ድርጊት ሲደጋገም ልማድ ትፈጥራለህ። ልማድ ሲደጋገም ማንነት ትፈጥራለህ። ያ ማንነት ነው ሀብታም የሚያደርግህ፣ ሚሊዮነር፣ ቢሊዮነር፣ ጎበዝ ተማሪ፣ የሃይማኖት ሰው፣ የፍቅር ሰው የሚያደርግህ። አንድ ጥናት ምን ይጠቁማል መሰላችሁ? ዓለማችን ላይ በጣም ስኬታማ የሆኑ ሀብታም የሆኑ ቢሊዮነሮች በአንድ ባስ የማይሞሉ ሰዎች ማለት ነው ቢሰበሰቡና ሀብታቸው አንድ ላይ ተደምሮ ለዓለም ሕዝብ እኩል ቢከፋፈል እነዚህ ሰዎች ሀብታቸውን በጥቂት ዓመት ውስጥ መልሰው ያገኙታል ይባላል። ለምን እንደሆነ ታውቃላችሁ? ኦሬዲ ሲስተም ገንብተዋል። ለምሳሌ የፌስቡክ መስራቹ ገንዘቡን ከሰጠ በኋላ ዛሬ ማታ አንተ ቴክስት ማድረግ አይቀርም፣ እኔ ፌስቡክ መጠቀሚያ አይቀርም፣ ዓለም ላይ ያሉ ቢሊዮኖች ፌስቡክ መጠቀማቸው አይቀርም። ስለዚህ ብሩን መልሶ ያገኙዋል። ኪሳራ የሚባል ነገር የለም። ለምን? ማንነት ገንብቷል፣ ሲስተም ገንብቷል። አየህ፣ ስኬታማነት እድል አይደለም፣ ማንነት ነው። ወዳጄ እኔ አንድ ነገር ልንገርህ። አንተ ጠይቀህ በህይወትህ ያላገኘኸው ፈጣሪ ያልሰጠህ ነገር የለም። ካላገኘህ አልጠየቅክም ማለት ነው። ከመጀመሪያው ነው። ከጠየቅ ራሱ መደጋገም አለብህ። ደጋግመህ ማሰብ አለብህ። እኔ በጣም የሚገርሙኝን ሰዎች ልንገርህ። ሰዎች ሳይመሰክሩልኝ አንተ እኮ አንደኛ ነህ ሳይሉኝ
የዓለም ቁጥር 1 ተጫዋች እንደሆንኩኝ አስቀድሜ ራሴ አውቅ ነበር ይለናል የምድራችን ታላቁ አጥቂ ክርስቲያኖ ሮናልዶ። ዓለም ሳይዘምርልኝ ማንም ሳያደንቀኝ I am the greatest እኔ ታላቅ ነኝ እለው ነበር ራሴን ይለናል ያለፈው ክፍለ ዘመን ታላቅ ስፖርተኛ መሐመድ አሊ። ከሚኖርበት ወሊሱ አዲስ አበባ ሊገባ ሲሞክር አጎቱ ይዞ እየጠፈጠፈ ወደ ቤቱ መለሰው። እሱ ግን ትልቅ ሙዚቀኛ እንደሚሆን ስለሚያውቅ በማግስቱ ጠፍቶ አዲስ አበባ ገባ። አሁን የኢትዮጵያ የሙዚቃ ንጉስ ነው። ጥላሁን ገሰሰ ይባላል። በዚህ ዓለም ጠይቆ ያላገኘ ዘርግቶ ያልዘገነ ስኬታማ ሰው የለም። አንተ ስለ ራስህ ምንድነው የምታስበው? ለራስህ ምንድነው የምትነግረው? ምን ሆናለሁ ነው የምትለው? ምን አሳካለሁ ነው የምትለው? እሱን ወቀው። ከዛ ማንነት ትገነባለህ። ምን እንደምትፈልግ ስታውቅ ማንነት መገንባቱ በጣም ቀላል ነው። ፎቁ ምን እንደሚመስል ከታወቀ መገንባቱ ቀላል ነው። አሸዋውን መደባለቅ ነው፣ ውሃውን መጨመር ነው፣ ሲሚንቶን ማምጣት ነው፣ ከዛ ማብኳት ነው። ቀላል ነው መገንባቱ። አየህ፣ አንተም የምትሆነውን ማንነት ነገ የት እንደምትደርስ ካወቅ በቃ አይከብድህም። ጠዋት መነሳቱ አይከብድህም፣ ማንበቡ አይከብድህም፣ ገንዘብ ማስቀመጡ፣ ህይወትህን ለመቀየር አዲስ ኮርስ መውሰዱ አይከብድህም፣ ቋንቋውን ማሻሻሉ አይከብድህም፣ ከሰው ጋር መግባባቱ አይከብድህም። ለምን? የት እንደምትደርስ ታውቃለህ። እግረ መንገድህን አይደለም የምትኖረው፣ በዘፈቀድ አይደለም፣ ባይ ዲፎልት አይደለም ህይወትን የምትመራው። የት እንደምትደርስ ታውቃለህ። ስለዚህ ምንም ነገር አይከብድህም። ከአሁኑ እወቀው፣ ከዛ ማንነት ትገነባለህ። አንድ ልምድ ያለው ነጋዴ ቢከስር መልሶ ያንሰራራል። አንድ ሎተሪ የደረሰው ሰው ግን በጥቂት ዓመት ውስጥ ገንዘቡን ጨርሶ ወደ ነበረበት ይመለሳል። አንድ ጎበዝ ተማሪ የሆነ ፈተና ሊሾቅ ዝቅ ሊልበት ይችላል፣ ግን ማንነት ውስጡ ስላለ መልሶ ያን ውጤት ያመጣዋል። ሰነፉ የሆነ ቀን ኮርጆ ወይ ለአንድ ቀን አጥንቶ ጥሩ ውጤት ሊያመጣ ይችላል፣ ግን ለውጥ የለውም። ለምን? ማንነት አልገነባማ። አንተም የሆነ ነገር ትጀምርና ጥሩ የለውጥ ጎዳና ውስጥ ትገባና ወደ ኋላ የምትመለሰው ለዛ ነው። ማንነት አልገነባህም። ማንነት የሚገነባው መጀመሪያ ምን አይነት ማንነት እንዲኖርህ እንደምትፈልግ በማሰብ ነው። ህልመኛ መሆን አለብህ። አሁን ያለኸው ኢትዮጵያ ይሆናል፣ በአካል ግን አሜሪካ ወይ ጨረቃ መሄድ አሁን ሊከብድ ይችላል። በአይምሮህ ግን በሰከንዶች ፍጥነት ደርሰ መመለስ ማን ይከለክልሃል? ህልምህ በጣም ትልቅ ይሆናል። አይምሮ ግን ህልምህን ደጋግመ ለማሰብ የተመቸ ቦታ ነው። እስኪ ዝም ብለህ አስበው። የዛሬ 10 ዓመት ምን አይነት ሰው እንደምትሆን፣ ከማን ጋር እንደምትኖር፣ የሚኖርህ ሥራ ወይ ቢዝነስ፣ የፍቅር ጓደኛ ወይ የትዳር አጋር፣ ልጆችህን፣ የምትኖርበት ቤት፣ የምትነዳው መኪና፣ ፈጣሪህን የምታመሰግንበት ቅጽበት፣ የምትጸልይበት ስፍራ፣ የተረጋጋ ሰላም ያለው ህይወት ስትኖር በቃ እስኪ አስበው ሁሉንም። መጀመሪያ አየህ፣ ይሄ ነው ያለ ገደብ ማሰብ ማለት። አሁን ከጠቀስኳቸው በላይ ብዙ ፍላጎቶች አሉ፣ አልጠራጠርም። ብዙ ህልሞች አሉ። እነሱን አስባቸው፣ እየደጋገምክ አስባቸው። እሱን ሳላሳካ አላርፍም በል። ቃል ግባ። ወይ ይሄን ህይወት እኖራለሁ ወይ የለሁም ማለት ነው በል። ለምሳሌ ውሃ ቢጠማ ካገኘው ጠጣለሁ፣ ካላገኘው ችግር የለውም ትላለህ አትልም? ለምን? ውሃ በጣም ያስፈልጋል። ውሃውን ካላገኘህ በቃ ነብሳት ዘራም የመኖርና ያለመኖር ጉዳይ ነው። ስለዚህ ለአንተም የዛሬ 5 ዓመት የዛሬ 10 ዓመት የምትሆነው ሰው ለአንተ የመኖር ጉዳይ ነው። ያስፈልገኛል። ያንን ሰው ሳልሆን የምፈልገውን እጄ ሳላስገባ ሳላሳካ አላቆምም ማለት አለብን። ግን የምፈልገውን የማሳካበትን ጥበብ እንዴት እንደማገኘው ካላወቁስ ልትለኝ ትችላለህ። ችግር የለውም። ዋናው ህልም ይኑርህ። እንዴት ላሳካው ቀጥሎ የሚመጣ ጥያቄ ነው። እንዴትን የምታስብ ከሆነ ህልምህ ሊያንስብህ ነው። እንዴ እኔ እኮ የወር ገቢ 5000 ነው፣ እንዴት አድርጌ ነው 500,000 የማልመው ትላለህ። አሁን ባለህ ዕውቀትና ልምድ 500,000 የማይመስል ነገር ነው። ስለዚህ እንዴት አገኛለሁ ካልክ ገና ሳትጀምር ህልምህን ልታጨናግፈው ነው። አይ ዝም ብዬማ አልንሳፈፍም፣ 5000 ብር ደሞዜን ካገኘው በቂ ነው፣ ጎመን በጤና የምትል ከሆነ ወዴትም አትቀየርም። ለዛ ነው እንዴቱን ለፈጣሪ ተወው። ወይ ልምድህ ወይ ዕውቀትህ ቀስ ብሎ ይገልጠዋል። አሁን የምታሳካውን ማወቅህ፣ እሱን ማሰብህ በቂ ነው። አንዳንድ ሰው በጣም ይገርማችኋል። ምንድነው ፍላጎትህ? ምንድነው ህልምህ? ምን ማሳካት፣ ምን አይነት ህይወት እንዲኖርህ ትፈልጋለህ ሲባል መልሱ አይ እኔ ተመስገን ነው፣ በቃ እየኖርኩ ነው ይላል።
እሱማ እየኖርክ ነው። ምንድነው የምታሳካው ደግማችሁ ስትሉት አይ በቃ እኔ ዛሬን መኖር ነው፣ በቃ ዛሬን ማጣጣም። ጥሩ ነው ዛሬን ማጣጣም፣ ግን ነገ የት እንደምትደርስ ማወቅ አለብህ። ነገ የት እንደምትደርስ ስታውቅ ነው ዛሬ በጣም ጥሩ ኑሮ የምትኖረው፣ በጣም የምትለፋው፣ ሙሉ አቅምህን የምትጠቀመው። ደግሞ ትልቅ ህልም ያስፈልግሃል። የኮሌጅ ተማሪ ከሆንክ እመረቃለሁ ካልክ ህልም አይደለም። ከተማርክ መመረቅህ የት ይቀራል እንዴ? ስራ ላይ ሆነ እንደው ጥሩ ደሞዝ ማግኘት ካልክ ጥሩ ደሞዝ ማግኘት የት ይቀራል? ትልቅ ህልም ያስፈልግሃል የሚጨንቅህ። እንደውም አንዳንዴ ለሰዎች ስታወራው ኧረ እባክህ ዝም በል ይሄን እንዴት አድርገህ ነው የምታሳካው የሚያስብል ህልም ያስፈልግሃል። የሚያሮጥ የሚያባንን እንደ ነዳጅ የሚሆን ህልም ያስፈልግሃል። አንድ መኪና አስቡት፣ በጣም የሚያምር መኪና ነው፣ ቁልፍ አለው፣ ተነሳ፣ ውስጡ ግን ነዳጅ የለውም። ወዴት ይሄዳል? ነዳጅ ከሌለው ወዴትም አይሄድም መኪናው፣ ትጥቅ ብቻ ነው የሚሆነው። አንድ ተጫዋች አቅሙ አለው፣ ችሎታው አለ። ምን ያደርጋል? ጥሩ አድርጎ ካልበላ አቅም ከሌለው ምን ያደርጋል? ቢሮጥ አይሰራም፣ ይደክመዋል፣ ቶሎ ያቆማል። አንተም የሆነ ነገር ጀምረህ የምታቆመው በህይወት ለውጥ ትጀምራለህ፣ ግን የምታቆመው ህልም የለህም። የሚያሮጥ የሚያባንን ዓላማ የለህም። ዓላማ ሲኖርህ ትለወጣለህ፣ ማንነት ትገነባለህ፣ ህይወትን እስከ መጨረሻው ትቀይራለህ። አስብበት ወዳጄ፣ ከዓመት ወይ ከ5 ዓመት በኋላ ምን አይነት ህይወት ሊኖርህ እንደሚችል አስበህ ታውቃለህ? ካላወቅ አስብበት። ዓይንህን ከውሃው ዳር ነቅለህ ካላሻገርከው ውቅያኖሱን ማቋረጥ አትችልም። ከውቅያኖሱ ዳር ሆነህ እንዴት እንደምታቋርጠው ማሰብ መጀመር አለብህ። ከውቅያኖሱ ዳር ከጫፉ ተሻግረህ ማሰብ መጀመር አለብህ። ዛሬ ላይ ብቻ ተተክለህ ከቀረህ ነገን አሻግረህ ለማየት ካልቻልክ ባለህበት መራመድ ዕጣ ፋንታ ነው የሚሆነው። ወዳጄ አስብበት። ነገ ምን እንደምትሆን የት እንደምትደርስ በደንብ አድርገህ አስብበት። መንገድ ላይ አንድ ሰውዬ ዶማና አካፋ ይዞ ዝም ብሎ ቢቆፍር ከመሬት ተነስቶ፣ ከዛ ደንብ አስከባሪዎች ወይ ፖሊሶች ምን እያደረክ ነው? ምን እየሰራ ነው ቢሉት የዚህ ሰው መልስ እኔ እንጃ እንደው ልቆፍረው እኮ ብዬ ነው ቢል ምን የሚጠብቀው ይመስላችኋል? ቀጥታ ወደ እስር ቤት ነው የሚከቱት። ለምን? ዓላማ የለውማ። ለምን እንደሚቆፍርም አያውቅም፣ ፐርፐዙን አያውቅም። አየህ፣ አንተም ህይወትህን የምትመራው በምን አይነት መንገድ ነው? ጠይቅ ራስህ። ወዴት እየሄድኩ ነው? ምን አይነት ማንነት እየገነባህ ነው? እግረ መንገድህን ነው ማንነት እየገነባ ያለኸው? እንደ አብዛኛው ሰው በቃ እየኖርኩ ነው ህይወትን ዝም ብዬ ነው የምትለው? ወይስ እንደዚህ እንደ መንገደኛው ዝም ብለህ ነው የምትቆፍረው? አዲስ ነገር የምትሞክረው ደስ ስላለ እንደው እስኪ ልሞክረው ብለህ ነው የምትማረው? እንደው እስኪ ልሞክረው ብለህ ነው የምትሰራው? እንደዛ መሆን የለብህም። ህይወትህን በዲዛይን ወይም በቅርጽ ማስያዝ አለብህ። እግረ መንገድህን የምትኖር ከሆነ ግን መቼም አትቀየርም፣ መቼም አትለወጥም። ምንም ነገር እስክትለምደው ድረስ ከባድ ነበር። መጀመሪያ ግን ጀምረው። ገና ሳትጀምረው ጦርነቱን አትሸነፍ። አንድ ጥይት ሳትተኩስ እንዴት ትማረካለህ? ሳትለፋ ሳትሮጥ ብዙ ነገር ሳትሞክር እንዴት ትደክማለህ? እንዴት ታቆማለህ? ላብ ጠብ ሳይል እንዴት ደከመኝ ትላለህ? ሰዎች አይሆንም ስላሉ፣ ሁኔታዎች እንደምትፈልገው ስላልተመቻቹ እንዴት ተስፋ ትቆርጣለህ? ካሁን በኋላ ግን ስንፍናው ያበቃል። ትነሳለህ። ከዛ ህልም ላይ ነፍስ ትዘራበታለህ። ማን እንደሆንክ ለራስህ ትነግረዋለህ። አይሆንም፣ አይሳካም፣ ይቅርብህ ላሉ ሁሉ ከፈጣሪ ጋር ሆነ የሰራኸውን ተአምር ታሳያቸዋለህ። ወዳጄ፣ ይህ እስኪሆን ግን አታቆምም። ቃል ግባ ለራስህ።